ሰላም ጤና ይስጥልኝ ተመልካቾች እንዲሰነበታችሁ እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ ለጾም አማራጭ የሚሆን ከብዙ መጥፋት በኋላ ተመልሻለሁ። እዚህ ላይ የሽምብራ አሳ እንደዚህ በመዳመጫ በቀላሉ እንዴት እንደምናዘጋጅ ነው ማሳያችሁ። የተለያዩ ቅርጽ ማውጫዎች አሉ። በመዳመጫ ከዳመጥኩት በኋላ በእነዚህ ቅርጽ ማውጫዎች ያው የተለያየ አይነት የሽምብራ አሳ ቅርጽ አሰራር አለ። እነዚህ ግን ስራውን በጣም ነው ቀላል የሚያደርጉት። የገዛኋቸው አማዞን ላይ ነው፣ ሱቅ ላይ የሚገኛሉ። ብዙ አይነት ቅርጽ ነው ያላቸው። እናንተ በምትፈልጉት መጠኑን ቢሆን 3 መጠን ነው ያለው። ትንሽ መካከለኛና ትልቅ አለውና እነሱን እኔ በመካከለኛው ነው የተጠቀምኩት። ከፈለጋችሁ ሊንኩን አስቀምጥላችኋለሁ፣ ኮሜንት ላይ ያሳውቁኝ። እነዚህን በመጠቀም በመዳመጫ መጀመሪያ ጣውላ ላይ የተለያየ የሚመቸን ነገር ላይ ከዳመጥ ነው በኋላ በዚህ እንደዚህ በተለያዩ ቅርጽ ማውጫዎች እንደዚህ ያደረግን ስራውን በጣም ነው የሚያቀለው። እኔ በጣም አቅልሎልኛል ስራውን። በዛ ያለ ነበር የፈለኩት፣ ግን በትንሽ ሰዓት ውስጥ እኔ ድሮ እንደዚህ ጠቅልዬ በራሴ ቅርጽ አውጥቼ የምሰራው የሚወስድብኝን ሰዓት በጣም በአጭር ሰዓት ውስጥ ነው ይሄን ያደረኩት የሰራሁትና ካሁን በፊት ሽምብራ አሳ ሰርቻ አሳይቻችኋለሁ። ከቆየ ያው ቪዲዮዎች ትንሽ የቆዩ ስለሆነ 3 አመት 4 አመት ሊሆን ይችላል። 3 አመት አካባቢ ሆነዋል ሰርቼ ነበር። ነገር ግን ይሄ እነዚህ ቅርጽ ማውጫዎቹ አሁን እንደው ስራውን ስላቀለሉልኝ ምናልባት አንድ ሰው 2 ሰው ቢጠቀምበት ስራውን ቢያቀልልለት ብዬ ነው ያመጣሁት ወደ እናንተ። ይሄው እንደምታዩት እንግዲህ በተለያየ ቅርጽ ካወጣው በኋላ እንደዚህ እንትኑን እናነሳዋለን። ሊጡን ቅርጽ የያዙት እንዳለ እዛው ነው የሚቀሩት። በሁለት እጃችሁ ብትጠቀሙ። በእጅ ካሜራውን ይዤ ነው ያደረኩት። የካሜራ ስታንዴን በቅርብ አላገኘሁትምና እንዲሁ ዝም ብዬ ስለወደድኳቸውና ስራውን ስላቀለሉልኝ የነገርማ መቀረጽ አለበት ብዬ ነው እንትን ያልኩት። በሁለት እጃችሁ ስታደርጉት ቀላል ነው። በሁለት እጃችሁ ይሄን የተቆራረጠውን ተነሱና ጠቅልል አድርጋችሁ ድጋሚ ተዳምጡትና እንደዚሁ በእነዚሁ ቅርጽ ማውጫዎች ቅርጹን ታወጡለታላችሁ ማለት ነው። እነዚህና ብድግ ነው። ሊጡን መቅጠን የለበትም። ስናቦካ ሊጡን ብዙ መቅጠን የለበትም። ዘይት እናደርግበታለን። ያው የሽምብራ አሳ እንዴት እንደማቦካ ካሁን በፊት አሳይቻችኋለሁ። በርበሬ አደርግበታለሁ፣ ጨው አደርግበታለሁ። ቅመም እንግዲህ ኮረሪማ ማድረግ የምትፈልጉ አድርጉበት። እኔ ግን ትንሽ ሚጥሚጣ አደርግበታለሁ። የሆነ ትንሽ የሚያቃጥለው ነገር እወደዋለሁ። ቁሌቱን በደንብ እናቁላለዋለን። ግን እዚህ ላይ ያለው ትንሽ የሚጥሚጣው ጣዕም ልዩ ጣዕም ነው የሚሰጠውና እሱን አደርግበታለሁ። በርበሬም አለው። ይሄኛው ትንሽ ቀላ አላለም፣ ግን በርበሬ በምትፈልጉት መጠን ማድረግ ትችላላችሁ። በዛም ማድረግ ትችላላችሁ። ጨው ግን ማድረግ አለባችሁ እንዳመጋገባችሁ የጨው መጠናችሁን። ይሄው ከዛ በኋላ እንደዚህ ቅርጹን የተለያዩ ቅርጾችን ይዘው እንግዲህ ምጣዴ ላይ አድርጌዋለሁ። እንደምታዩት ነው። ልብ ቅርጽ አለው፣ ኮከብ አለው። እቺ መሃል ላይ የምታዩት ሰርክል ነገር የሰራዋት በእጅ ድሮ የምሰራው ነው። በዚህኛው ግን እንደዚህ አድርጌ ቅርጹን እንደያዘ ቁጭ ታረጉና በኋላ ደግሞ በእጃችሁ ማገለባበጥ ነው። ይሄ ያገላበጥኩት ለምሳሌ እዚህ ላይ ይታያል። ልክ እንደዚህ ያነሳችሁ ግልብጥ ስታደርጉት እሳቱን በዝቅተኛ ሙቀት። ሽምብራ እሳት አይችልም። ካረረ ደግሞ ይመራል። የማረር ነገር እንትን ካለው ወጡ ይመርባችኋልና እሳቱን ያው ጊዜ ሰጣችሁ። እንግዲህ አንድ ነገር ስንፈልግ ጥሩ ነገር ስንፈልግ ጊዜያችንን መስጠት ስላለብን ጊዜያችሁን ሰጣችሁ እንደዚህ ያገለባበጣችሁ በደንብ ድርቅ እስከሚል። እንደገና ደግሞ ወጡን ከመስራታችሁ ከ2 ከ3 ቀን በፊት ብትሰሩት ጥሩ ነው። ድርቅ ይልላችኋል ስታስቀምጡት። በስፌት ነገር በደረቅ ነገር ላይ ስታስቀምጡት ቆንጆ ነው የሚሆነው። ይሄን ራሱ ቂጣውን ስበላው ሰውደው። ምክንያቱም ጨው አለው፣ በርበሬ አለው፣ ሚጥሚጣ አለው። በጣም ነው የሚጣፍጠው። ተበልቶ አይጠገብም እንዲሁ በራሱ ማለት ነው። ይሄው እንደምታዩት የሚያማምር ቅርጽ ይዞ በዚህ መልኩ ይሄን ያክል ነው። በዛ ያለ ነው ብያችኋለሁ። ያዘጋጀው ለፕሮግራም ፈልጌው ነው። ይሄን ያክል አዘጋጀው። ከዚህ በኋላ ስልጆም ሰርቻለሁ። ስልጆ ካሁን በፊት ሰርቻ ሳይቻችኋለሁ። ይሄ በተዘጋጀ በ3ኛው ቀን ኩፍ ሲል ነው እንደዚህ። ይሄው እንደምታዩት ቆንጆ ስልጆ ነበር። ወደነው ተመግበነዋል። ሽምብራዬን እንግዲህ እንደዚህ እየሰራሁ ነው። እንደምታዩት ቁሌቱ እየተቆላለ ልጨምረው ስል ረስቸው ካሜራ ሳልቀርጽ ትንሽ ወረደና ከዛ ግን ካሜራዬን አምጥቼ ይሄው የተዘጋጀውን
ስጨምረው እያያችሁ ነው ይላችሁ። የዶሮ ቁሌት ነው የሚመስለው ቁሌቱ ብዙ ሳይቀጥን ወፈር እንዳለ፣ ምክንያቱም ይሄ ምጥጥ ያደርገዋል በደንብ ስለሚመጣው ቁሌቱ በጣም መቅጠንም ብዙ መወፈርም የለበትም። በቃ በዚህ መልኩ በደንብ ትክትክ ሲል እናወጣዋለን። ይኸውላችሁ ወፍሯል እንደምታዩት ነው። ጣዕሙም ቆንጆ ነበር፣ በጣም ቆንጆ ነበር። በዚህ መልኩ ተዘጋጅቷል። ይኸው አሁን ይበቃዋል። እንደዚህም ትክትክ ካለው በኋላ ምክንያቱም እንደ ነገ ሊበላ እንደ ዛሬ ነው የተሰራው። ይሄ በደንብ ርሶ ያድራል። ቂጣው ራሱ ያየነው የሽምብራው ዳቦ ቆሎ ወይ ቂጣው እንግዲህ አንዱ በአንዱ ጥሩት በደንብ እዛው ራስ ብሎ ያድራል። እንደዚህ ብሎ ከዚህ በኋላ እሳቱን አጠፋፍተን ቁጭ አደረግነው እና በማግስቱ ነው ይሄ ጠዋት አይደለም ይሄ ገና እንፋሎቱ እንዳለ ነው። ብቻ እንደዚህ ቀረበ። ይኸው እኔ ቤቴ ለራሴ ለመመገብና ለእናንተ ለማሳየት እንደዚህ አቅርቤዋለሁ። ስልጆም በሶስተኛ ቀኑ ወደ ፍሪጅ አስገባሁት። ሽምብራ ሳውም ይኸው እንደምታዩት ውፍር ብሎ ውፍረቱን እንግዲህ እዚህ ላይ ታዩታላችሁ። ይኸው ቁጭ ያለውት ነው። ቆንጆ የሚጣፍጥ ነበር። ወደነው ተመግበናል። እንግዲህ ለዚህ ለጾም አማራጭ እናንተም ሞክሩትና እዩት። በተለይ እነዚህ ቅርጽ ማውጫዎቹ ነው። አሁን የወጡን አሰራር ይሄን ጨመርኩ ብዬ አልነገርኳችሁም። እንዴት ቁሌቱ እንዳቆላላሁት አልነገርኳችሁም። ምክንያቱም ከአሁን በፊት ሰርቻለሁ። ነገር ግን ላሳያችሁ ዛሬ የፈለኩት ዋናው የመጣሁበት ቁም ነገሩ እነዚህ ቅርጽ ማውጫዎቹ ስራን የሚያቀሉ ህይወትን የሚያቀሉ ናቸው። እንደዚህ አይነት ስራ ስታስቡ ስራን ያቀላሉና ባገኛችሁት አጋጣሚ ግዟቸው። እንዴ በውጭ ሀገር ለምትኖሩ ሆቢ ሎቢ ማይቻዋለሁ፣ ወልማርትም አለ። ይኸውላችሁ በዚህ መልኩ ቅባት ያልበዛበት ቆንጆ ሽምብራ አሳ ነው። እንግዲህ ቅባት ለምትፈልጉ ቅባቱን ጨመር ማድረግ ትችላላችሁ። በዚህ መልኩ እንደዚህ ሰርቼን ተመግቤያለሁ። ስልጆም ቆንጆ ነበር። ያው ስልጆ አሰራርም ካሁን በፊት ሰርቻለሁ። እንደውም ሽምብራ አሳና ስልጆ አንድ ላይ መሰለኝ የሰራሁት፣ ብዙ እርግጠኛ አይደለም። ከ3 አመት በፊት የሰራሁት ግን ስልጆም ሰርቻለሁ፣ ሽምብራ አሳም ሰርቻለሁ። ወደ ኋላ ተመልሳችሁ ቪዲዮን እዩት። እስኪ በቻልኩት መጠን ለመምጣት ሞክራለሁ። ባላችሁበት ሰላም ሁኑልኝ። እኔ እንግዲህ እንደዚህ ሰርቼ እንደዚህ ተመግቤያለሁ። እናንተም ሞክሩትና ተመገቡ። የዛሬው ስራ ይሄን ይመስላል። በሌላ ስራ እስከምንገናኝ በያላችሁበት ሰላም ሁኑ። አርሂቡ እንብላ ብያለሁ። ሰላም ሁኑልኝ። ሞክሩት፣ ቆንጆ ነው። የቅርጽ ማውጫውን ከፈለጋችሁ ኮሜንት ላይ ያሳውቁኝና ሊንኩን የአማዞኑን ሊንክ አስቀምጥላችኋለሁ። ግን አማዞን ላይ ታገኙታላችሁ። ይሄ ለኩኪስ ቅርጽ ማውጫ የሚጠቀሙበት ነው። ይሄው ልብ ቅርጽ ወዳችኋለሁ ለማለት ነው። በየላችሁበት ሰላም ሁኑልኝ። ወዳችኋለሁ። መልካም ጊዜ ይሁንላችሁ። ለኦርቶዶክስ ወገኖች መልካም የጾም ጊዜ ይሁንልን። ለፋሲካው በሰላም ያደርሰን። ለሙስሊም ወገኖችም እንደዚሁ መልካም የጾም ጊዜ ይሁንላችሁ። በየላችሁበት ሰላም፣ ጤና፣ ፍቅር ይስጣችሁ ይስጠን። በሌላ ስራ እስከምንገናኝ ድረስ የዛሬው ስራ ይሄን ይመስላል። ሰላም ሁኑልኝ ባይ